በአሩሲ እየተፈጸመ ካለው የምዕመናን ጭፍጨፋ ምን እንማራለን? በእርግጥ ብዙ የምንማራቸው ነገሮች በአሩሲ ውስጥ እየተፈጸሙ አይደለም አሉ እንጂ እጅግ በጣም ብዙ ነገሮች እንዳሉ ነው እኔ የምረዳው። የተወሰኑትን ዛሬ እንደ እግዚአብሔር ፈቃድ ለማካፈል ጥረት አድርጋለሁ። የተወደዳችሁ በሀገር ውስጥም በውጭም በተለያየ ዓለም ላይ የምትገኙ ኢትዮጵያውያን ወንድምና እህቶች ይህንን ለዛሬ በአዲሱ የዩቲዩብ ገጼ ላይ ውእቱ ባልኩት የዩቲዩብ ገጼ ላይ ይህንን ለማካፈል ሞክራለሁ። ውእቱ ማለት እርሱ ማለት ነው። እርሱ ማን ነው? እግዚአብሔር ነው። እግዚአብሔርን ከሚገልጹ ብዙ የግዕዝ ቃላቶች መካከል ውእቱ የሚል መራሂ፣ መራህያን ወይም ደግሞ ተውላጠ ስም ወይም ፕሮናውን የምንላቸው አንዱ ነው። የዩቲዩብ ገጼንም በዚህ አጋጣሚ ውእቱ ብየዋለሁ። ዛሬ ሰኔ 2 2018 ዓ.ም ነው። ስለ አሩሲ ምዕመናን ወይም ከአሩሲ ምዕመናን የምንማራቸውን ቁም ነገሮች በጥቂቱ አልቃሻ አለመሆንን እያየንባቸው ነው። በሃይማኖት ጸንቶ መገኘትን ዕለት ዕለት ከሚያሳዩት ድፍረትና ተጋድሎ ጽናት የተነሳ የምንማረው ነው። የቻሉትን በየአቅማቸው በየዕለቱ እያደረጉ እንደሆነ እየታዘብን ነው። ዓለም ይጮሃል እንጂ እነሱ እየኖሩ ነው። በመከራ በፈተና በውጥረትና እጅግ በጣም በበዛ እንግልት ውስጥ ሆነው የቻሉትን እያደረጉ የመጣባቸውን እየተጋፈጡ እየኖሩ ነው። የእግዚአብሔርን ለእግዚአብሔር ሰጥተዋል። ይሄ በጣም ትልቅ ብቃት ነው። የራሳቸውን ድርሻ ነው እየተወጡ ያሉት እንጂ የእግዚአብሔርን ለእግዚአብሔር ነው የተዉት። የራሳቸውን በየቀኑ እያደረጉ ነው። በየቀኑ ምን እያደረጉ ነው? እየኖሩ። ጸሎት መጸለይ ባለባቸው ሰዓት ይጸልያሉ። መረዳዳት መተጋገዝ ባለባቸው ሰዓት ይረዳዳሉ፣ ይተጋገዛሉ። መስራት ያለባቸውን ይሰራሉ። መፈጸም ያለባቸውን ማንኛውንም አይነት ተጋድሎ እየፈጸሙ ነው። ዓለም በአይኑ እያየ ድፍን ዓለም በጆሮ እየሰማ የአሩሲ ምዕመናን እጅግ በጣም በበዛ ተጋድሎ ውስጥ ነው ያሉት። ሌላው ከአሩሲ ምዕመናን የምንማረው ነገር የምናገኘው ቁም ነገር አለማማረር፣ አለመጉረምረም፣ አለመበሳጨት ይታይባቸዋል። የሚያማርረው በከተማ ውስጥ ያለው በደላው ዓለም ላይ የሚኖረው የተሻለ ገቢ የሚያገኝ የተመቻቸ ቪላ ቤቱ አፓርታማ ውስጥና የተመቻቸ ስራ፣ መኪና፣ ሀብት ንብረት አፍርቶ ትዳር መስርቶ የተመቻቸ ኑሮ የሚኖረው ያማርራል፣ ይበሳጫል፣ ያጉረመርማል። እግዚአብሔር አሁን ሳለ የለም ይላል። የአሩሲ ምዕመናን ላይ ግን አለማማረርን እያየንባቸው አይበሳጩም፣ አያጉረመርሙም። ይሄ ትልቅ ብቃት ነው። በህይወት ዘመን ሰው ሊኖረው የሚገባው ብቃት ነው። ሌላው ከአሩሲ ምዕመናን የታዘብኩት ተስፋ አለመቁረጥን ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት አሁንስ ተስፋዬ ማን ነው ብሏል። እግዚአብሔር አይደለምን የሚል ትልቅ ነገር አግኝተናል በመጽሐፍ ቅዱስ። በሰው የሚታመን የተረገመ ነው የሚል የመጽሐፍ ቅዱስ ክፍል እንዳለው ሁሉ እግዚአብሔርን ተስፋ የሚያደርጉ እግዚአብሔርን ተማምነው የሚኖሩ የሚያመሸው የሚያነጋው ክፉዎችን የሚያስነሳው ደግሞ ክፉዎችን አንስቶ የሚፈጠፍጠው ሰዶማውያንን በእሳት የለበለበው የጠበሰው በኖህ ዘመን የነበሩ ነውረኞችን በንፍር ውሃ ፈጅቶ ያጠፋው ፈታሄ በጽድቅ እውነተኛ ዳኛ የሆነው የዘላለም አምላክ ሰማይና ምድርን ፈጥሮ የሚገዛው እግዚአብሔር ነው ብለው ተስፋ ሳይቆርጡ እግዚአብሔርን ተማምነው መኖራቸው ከአሩሲ ምዕመናን የምናገኘው ሌላው ትልቁም ነገር ነው። በእርግጥ ወንድሞችና እህቶች እኛ በተለያየ የተመቸ ነገር ውስጥ ይሆናል ያለ ነው። እኛ ያለንበት ውጣ ውረድም እንደ አሩሲ ምዕመናን እንግልት፣ ችግር፣ መከራ፣ ፈተና ሊኖረው ይችላል በያለንበት ሀገር። የግድ አሩሲ ውስጥ አይደለንም፣ ሞትን እየተጋፈጥን አይደለም ማለት ከሞት ያነሰ ኑሮ በየአካባቢያችንና በያለንበት ይገጥመናል ማለት አይደለም። የተለያየ ነው ያለንበት። የተመቸው ሰው አይሳቀቅም፣ አይጨነቅም፣ አይሰጋም፣ አይፈራም፣ አያጉረመርምም ማለት አይደለም። በያለንበት ወደዚህ ስሜት ውስጥ የሚገፉን ተስፋ እንድንቆርጥ የሚያደርጉን በሃይማኖት እንዳንጸና እግዚአብሔርን ተስፋ እናደርግ እንዳንተማመንበት ይልቅ እንድናማርር የቻልነውን ከማድረግ ወጥተን እንድናጉረመርም እንድንጨነቅና እንድንሳቀቅ የሚያደርጉ ብዙ ግፊቶች በያለንበት ይኖራሉ። ግን የአሩሲ ምዕመናን እየሞቱ እየተገደሉ እየተሰደዱ እየተፈናቀሉ እየጋዩ በእሳት እየተለቀቀባቸው እግዚአብሔር አይደለም ሰው ነው የሚያደርገው። ይሄ የሰው ልጅ ነው እያደረገ ያለው። በ21ኛው ክፍለ ዘመን በ2018 ዓመተ ምህረት ምርጫ በተካሄደ ማግስት ግን ይሄ አሁን የዛሬ ሳምንት በዚህ ጥቂት ቀናት የተደረገ ነው። ኧረ ዓመታት ወስደዋል። ብዙ የምናውቃቸው ወገኖች አሉ እዛ አሩሲ ውስጥ እየተሰቃዩ ካሁን ሞት እየጠበቁ ግን በድፍረት በጽናት እግዚአብሔርን ተማምነው የሚኖሩ አሉ። ማውቃቸው አሉ። እኔ ራሴ ማውቃቸው ወደ ከ3 በላይ ሴቶች አሉ አሩሲ ውስጥ። ግን ምን ተማርኩ ምን እንስንማራለን ብለን ብናይ አልቃሻ አለመሆን፣ አለመጨነቅን፣ አለማማረርን፣ ተስፋ አለመቁረጥን፣ ሞትን ያህል እየተጋፈጠ እሳትን ያህል የሚነድ ክፉ የሆነ ከጃዋር መሐመድ ጀምሮ በሜንጫ መግደል ነው መቁረጥ ነው እንዳለው የአንገት ማህተባቸው እየተበጠሰ ቤተክርስቲያናቸው እየጋየ ኑሯቸው እየተመሰቃቀለ ትዳራቸውን እያናጉት ወንድም እህቶቻቸውን አባት እናቶቻቸውን ወገኖቻቸውንና እንቦቀቅላ ህጻናቶቻቸው እያረዱባቸው አሁንም የሰማይ አምላክ የምድር ፈጣሪ የራሔል አባት እግዚአብሔር አለ ሆይ እያሉ ወደ እግዚአብሔር እየጮሁ ነገር ግን የቻሉትን እየሰሩ እየኖሩ ነው። ይሄን እንማራለን ከነሱ፣ ይሄን እንታዘባለን ከአሩሲ ምዕመናን።
ድፍን ዓለም በፌስቡክ በዩቲዩብ በቲክቶክ በተለያየ አጋጣሚ ይጮሃል፣ ይነታረካል። አንዳንዱ ያፌዛል፣ ያላግጣል። አንዳንዱ ምን ላድርግ እያለ ግራ ገብቶታል። በጸሎት ደግሞ የሚያስባቸው እጅግ በጣም ብዙ ሰው አለ። ወደ እግዚአብሔር የሚጮህላቸው ብዙ ሰው አለ እና በእርግጥ ምንድነው ማድረግ ያለብን? ምንድነው ልንረዳቸው የምንችለው? ምንድነው ልናግዛቸው የምንችለው? እኛስ ከነሱ የምንማረው ምንድነው? በእርግጥ ወንድም እህቶች ልንረዳቸው የምንችለው ያለንን ነው። ምንድነው ያለ ለመርዳት ሊኖርህ ይገባል እኮ። ላንተ ሊኖርህ ይገባል ወይ ላንቺ ሊኖርሽ ይገባል ሌላውን ለመርዳት። ካለ ምንድነው ማድረግ የምትችለው? ማድረግ የምትችለውን ማድረግ ነው። ካለ መልካም። ምንድነው ችሎታ? መጸለይ ከሆነ ጸሎት መጸለይ፣ ምግብ፣ ልብስ፣ ሀብት፣ ንብረት፣ ገንዘብ ካለ መላክ። ባለስልጣን ከሆንክ፣ ወታደር ከሆንክ፣ አዋቂ ከሆንክ፣ ተመራማሪ ከሆንክ፣ በችሎታ በሙያክ ጋዜጠኛ ከሆንክ በችሎታ መዘገብ፣ ማሳወቅ፣ ማድረስ፣ ማስተባበር ከሆነ ችሎታ ማስተባበርና ማድረስ፣ ወገኖችህን መርዳት። ምናልባት እነዚህን እያሳየህ ያለው ተርቤ ተጠምቼ ተራቆቼ ስጨነቅ ስሰደድ ስታሰር ስገፋ እያየህ ለምን ዝም አልክ የሚልህ መድኃኔዓለም ኢየሱስ ክርስቶስ ሲጠይቅህ የምትመልሰው እንዳታጣ ያለህን አካፍል፣ ያለህን አድርግ። ያለህን ማድረግ የምትችለው ማንኛውንም አጋጣሚ ማማከር ከሆነ አማክር። በህግ ዳኛ ከሆንክ፣ የህግ አዋቂ ከሆንክ በህግ ሁኔታ ይሄ ነገር እንዴት ይታያል ብለህ ወደ መፍትሄ፣ ወሬ አይደለም መፍትሄ ያምጣ። ተመራማሪ ከሆንክ ተመራማሪ፣ ይሄ ነገር ለምንድን ነው የሆነው? እንዴትስ ነው እንዳይቀጥል ማድረግ የምንችለው? በል ዳግመኛ እንዳይደግም በኢትዮጵያ ምድር ላይ እንዲህ አይነት ግፍ እንዳይኖር እንዴት ነው ማድረግ የምችለው ብለህ ተመራምረህ ውጤቱን አሳውቅ፣ ለነሱም ለኛም። ማስተማር፣ መምከር፣ መገሰጽ የምትችል ከሆነ ደግሞ የምትችለውን አድርግ። አሁን እኔ በዚህ አጋጣሚ ይህንን ከነሱ የምንማረውን እያካፈልኳችሁ ነው። ይሄ ማድረግ የምትችለውን ማድረግ ነው። ምን እንማራለን የሚለውን ግን የተወሰኑ ነጥቦች ላካፍልና ለማጠናቀቅ እንሞክር። ምንድን ነው የምንማረው? እንዲህ ጽና ባለህበት እየተጠበስክ እየተገፋ እየተሳቀቅክ ከሆነ በምትቀጠርክበት መስሪያ ቤት፣ በምትማረው ትምህርት፣ በምትኖርበት መንደርና ሰፈር፣ ሀገር ውስጥ ሆነ ክፍለ ሀገር፣ ገጠር ሆነ ከተማ፣ በየትኛውም ባለበት ቦታ ላይ ብዙ የሚያስጨንቅ ነገር ዙሪያን ከቦ ሊሆን ይችላል። እሳት ውስጥ ከተወረወሩት አናንያና አዛሪያ ሚሳኤል ያልተናነሰ እሳት ውስጥ ካሉት ከአሩሲ ምዕመናን፣ ከወንድምና ከእህቶች፣ ከእናትና ከአባት፣ ከእንቦቀቅላ ህጻናት ምን ትማራለህ? ጽናትን ነው እንጂ። በርታ ወንድሜ፣ እህቴ በርቺ፣ አልቃሽ አትሁኚ፣ በሃይማኖትሽ ጽኚ፣ በሃይማኖትሽ ጽና፣ የቻልከውን ብቻ ፈጽም። ለእግዚአብሔር ተውለት። እግዚአብሔር በጊዜው ኃይለኛውን ይፈጠፍጣል፣ ቆሻሻውን ይጠርጋል፣ ትዕቢተኛውን ያስተነፍሳል፣ የወደቀውን ያነሳል፣ የደረቀውን ያለመልማል። ስለዚህ አታማር፣ በምንም ነገር ተስፋ አትቁረጥ፣ አትበሳጭ፣ አትጨነቅ። አንተ የምትችለውን ብቻ እያደረግክ ኑር። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ዝቅ ዝቅ እያደረጋችሁ ቀኑን ሙሉ እግዚአብሔርን በመፍራት ኑሩ ነውና የሚለው ቅዱሱ መጽሐፍ የሚለውን ተስፋ በማድረግ ልንኖር ይገባል ማለት ነው ወንድሞች። በመዝሙር 36 ላይ አንድ አስገራሚ ጥቅስ አለ። እሱን በማካፈል የዛሬ ቁም ነገሬን በዚህ እቋጫለሁ። እንዲህ ይላል፣ ኢትቅና ለአለ እኩያን፣ በክፎች አትቅና፣ ወይ ትቅና ለአለ ገበርተ አመፅ፣ አመፅን በሚያደርጉ ማናቸውም ሰዎች ላይ አትቅና። እስመ ከመሳር ፍጡነ ይየብሱ፣ እንደ ሳር ይጠወልጋሉና፣ ወከመ ሐመልማለ ሐምል ፍጡነ ይወድቁ፣ እንደ ለመለመ ሐረግ ጠውልገው ይወድቃሉ። ይልቅስ ወንድም እህቶች ተወከል በእግዚአብሔር ወግበር ሰናይ፣ በእግዚአብሔር ታመን በጎ ነገርን አድርግ። ወያሃድረከ ዲበ ምድር፣ እርሱ በምድር ውስጥ በሰላም ያሳድረሃል። ወይ ርእየከ ዲበ ብዕላ፣ በአንተ ላይ መሆኑ ክፉ የሚያደርጉትን ሁሉ ይመለከታል፣ ይሟገትልሃል፣ ይመክትልሃልም። ተፈሳህ በእግዚአብሔር ወይሁበከ ስእለተ ልብከ፣ የልብህን ምኞት ይሰጥሃልና በእግዚአብሔር ደስ ይበልህ። ክስት ለእግዚአብሔር ፍኖተከ፣ መንገድህን ለእግዚአብሔር አደራ ስጥ። ተወከል ቦቱ ወውእቱ ይገብር ለከ፣ በእግዚአብሔር ታመን እሱ በጎውን ሁሉ ያደርግልሃል ይላል። ወያመጻ ከመ ብርሃን ለጽድቅከ፣ ብርሃንን እንደ ጽድቅ ያፈስልሃል። ወፍትሕከኒ ከመ መዓልት፣ ፍርድን በፊትህ ያሳይሃል። ግን ለእግዚአብሔር ወተጸመዱ፣ በቃ እግዚአብሔርን ተማምነህ ኑር። ወይ ትቅና ለአለ ዘይዴሉ በሕይወቱ ወላለ ሰብ ዘይገብር አመፃ፣ አመፃን በሚያደርግ ክፉን በሚፈጽማት ማንኛውም ሰው አትቅና ይላል። ወንድም እህቶች ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ በየትኛውም ክፉ ሰው አንቅና፣ በየትኛውም ክፉ ሰው ድርጊት አንበሳጭ። ከኃይለኛው ከእግዚአብሔር እጅ በታች እንሆንኛ፣ ከሱ እጅ የሚያመልጥ ማንም የለምና ፈታዬ በጽድቅ ረታዬ በእውነት ፈታዬ በጽድቅ ርቱ የሆነ አምላካችን እግዚአብሔር ሁሉን በጎውን እስኪያደርግልን ድረስ ያለ ምክንያት አሳልፎ የራሳችንን ጸጉር ቆጥሮ የሚያውቀው አምላክ ያለ ምክንያት አሳልፎ አልሰጠንምና ተማምነን እግዚአብሔርን እንጠብቀው።
ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ነው የሚለው ቅዱሱ መጽሐፍ። ስለዚህ ቆይተን እግዚአብሔርን ደጅ እንጥናው። ከአሩሲ ምዕመናን ይሄን እንማራለን። አይዟችሁ፣ እነሱ እየሞቱ እነሱ እየተገፉ እነሱ እየተጨነቁ እነሱ እየተሰደዱ እያስተማሩን ነው። በዚህ ዘመን ላለ ነው ኑሮ ለከበደን የተለያየ ውጥረት ውስጥ ላለ ነው ወገኖች። እኛም እንዲህ ሰዓት ውስጥ ነን። እኛ እንዲህ እየተገፋን ነው። አንተ ምን ሆነህ ነው ተስፋ የምትቆርጠው? ለምንድነው አልቃሻ የምትሆነው? ለምንድነው የምታማርረው፣ የምትበሳጨው፣ የምትጨነቀው እያሉን ነው። እና ይሄን ከነሱ ተምረን ባለን አመስግነን በጎደለን ለምንን ልንኖር አይገባንም። ይሄን ለማሳሰብ እፈልጋለሁ። ያስተማረን የመከረን የገሰጸን እግዚአብሔር አምላካችን የተመሰገነ ይሁን። ለአሩሲ ምዕመናን ወንድም እህቶቻችን እግዚአብሔር በጎን ቀን አፍጥኖ ያምጣላቸው፣ ክፎችንም ወደ ልቦናቸው ይመልስ፣ የማይመለሱትን ያስታግስ። እኛንም በያለንበት ከገጠመን ነገር ወጥተን እንደ አሩሲ ምዕመናን ጸንተን በሃይማኖት ጸንተን አልቃሻ ሳንሆን እግዚአብሔርን ተስፋ እያደረግን ሳናማርርና ተስፋ ሳንቆርጥ ሳንበሳጭና ሳናጉርምር በያለንበት እንድንኖር አምላካችን እግዚአብሔር ይርዳን። የእመቤታችን የቅድስት ድንግል ማርያም አማላጅነት በዚህ ቀን የታሰቡት የነቢየ እግዚአብሔር የኤልሳዕና የቅዱስ ዮሐንስ መጥምቅ የሌሎችም ቅዱሳን በረከት ረድኤት ከሁላችን አይለየን። የሁላችን መጨረሻ ያሳምርልን። የዩቲዩብ ገጽን ሰብስክራይብ አድርጉ፣ ሀሳብ አስተያየት ስጡ። የማይመቻችሁ ነገር ካለም ጠቁሙኝ። አዲስ መልክ ነው፣ አዲስ የእግዚአብሔርን ቃል፣ አዲስ የሆነውን የእግዚአብሔርን ቃል ከዚህ በኋላ እንደ እግዚአብሔር ፈቃድ አካፍላችኋለሁ። የምትጋሩኝ ወይም የምታግዙኝ የምትሸፍኑት ይህ አገልግሎት እንዲስፋፋ የምትፈልጉ ሰዎች በተለያየ መልኩ መተጋገዝ መነጋገር እንችላለን። ሀሳብ ስጡ፣ አትጥፉ። ይመቻችሁ። እግዚአብሔር የሁላችን ሕይወት እንደ አሩሲ ምዕመናን አጽንቶ ገነት መንግስተ ሰማያት ብቻ ሳይሆን እሺ ብትሉ ለኔ የምትታዘዙ የምድርን በረከት አበላለሁ ብሏልና እዚሁ ምድር ላይ በረከቱ እንዲያሳየን የእርሱ ቅዱስ ፈቃድ ይሁን። አሜን። ኃይለ ጊዮርጊስ በክርስትና ስሜ ደበበ፣ አቦ በዓለሙ ስሜ ነው። ሰኔ 2 2018 ዓ.ም ቀትር ላይ ከአዲስ አበባ። ይመቻችሁ።